ዛሬ ደግሞ የምናወራው እርጥብን መብላት ለውፍረት ያጋልጠናል የሚለውን ነው የምናየው። ከተማችን ላይ እርጥብ በጣም እየተዘወተረ ያለ ምግብ ነው። ስፔሻሊ ደግሞ የሚበላው መክሰስ ሰዓት ላይ ነው። ስለዚህ እርጥብን መብላት ያወፍረናል ወይ? ኦፍኮርስ ያወፍረናል። ምክንያቱም እርጥብ ምን ምን ይይዛል የሚለውን እንይ። ሁላችሁም እንደምታውቁት ዳቦ አለው፣ የተጠበሰ ድንች አለው። ያ ማለት በጣም በብዙ ዘይት ነው የሚጠበሰው። ከቻፕ ይደረግበታል፣ ማዮኔዝ ይደረግበታል። አንዳንድ ቦታ ላይ ደግሞ ቺዝም የሚያስገቡበት ሰዎች አሉ። ስለዚህ እነኚህን ካሎሪዎች ስንደምራቸው ቢያንስ ከ800 እስከ 1100 ካሎሪ ይደርሳሉ። ልብ አድርጉ። ይህንን የምንበላው ታዲያ መክሰስ ሰዓት ላይ ብቻ ነው አብዛኞቻችን። ስለዚህ ቁርስ፣ ምሳ፣ እራት የምንበላውን ደግሞ ስንደምረው በቀን ውስጥ የምንበላውን ካሎሪ በጣም ከፍተኛ ያደርገዋል። እርጥብ ከበላችሁ በኋላ ደግሞ በላዩ ላይ 1-2 ቢራ 1-2 ድራፍት ደግሞ የምትጨምሩበት ከሆነ ካሎሪውን በጣም እያበዛችሁ ትመጣላችሁ ማለት ነው። ስለዚህ በአጠቃላይ በቀን ውስጥ የምትበሉት ካሎሪ መጠን በጣም ከፍተኛ ይሆናል። ስፔሻሊ ደግሞ የስራ አይነታችሁ የማያንቀሳቅስ ወይም ብዙ እንቅስቃሴ የሌለው ከሆነ፣ ለምሳሌ የቢሮ ሰራተኞች ከሆናችሁ፣ ራይድ ሹፌሮች ከሆናችሁ ደግሞ በጣም ጥንቃቄ ማድረግ አለባችሁ። ለእናንተ የተቀባበለ ሽጉጥ ማለት ነው።